ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን ከዜና 24 ሚዲያ ሀገራዊና ዓለም አቀፋዊ ጉዳዮችን ይዘን ቀርበናል። ክቡራን አድማጭ ተመልካቾች አዲሱን የዩቲዩብ ገጻችንን ሰብስክራይብ በማድረግ ወዳጅነታችሁን እንድታጠናክሩ የአክብሮት ግብዣችን ነው። በቀጥታ ወደ መረጃው ተጠናክሮ በቀጠለው የአማራ ክልል የህልውና ተጋድሎ የሌተናል ጀነራል መሐመድ ተሰማ ዋና አጃቢ የነበረው 10 አለቃ ሀብቴም አገዛዙን በመክዳት የአማራ ፋኖ ብሔራዊ ኃይልን መቀላቀሉ ታውቋል። በአማራ ክልል እየተካሄደ ባለው የህልውና ተጋድሎና ወታደራዊ እንቅስቃሴ ምክንያትም የአገዛዙ የጸጥታ መዋቅርና የሰው ኃይል አባላት ከዕለት ወደ ዕለት እየተሸረሸሩ መሆናቸውን በተደጋጋሚ እየተገለጸ ነው። ከዚሁ ጋር ተያይዞም የሌተናል ጀነራል መሐመድ ተሰማ የቅርብ አጃቢና ዋና ሹተር ተኳሽ የነበረው 10 አለቃ ሀብቴ አገዛዙን በይፋ በመክዳት የአማራ ፋኖ ብሔራዊ ኃይል አፋብንን የተቀላቀለ ሲሆን ይህም በከፍተኛ የጦር አዛዦች ደህንነትና የስነ ልቦና ጥንካሬ ላይ ትልቅ መናጋት መፍጠሩ ተመላክቷል። የአማራን ህዝብ የህልውና ትግል ለመጨፍለቅና ለመቆጣጠር በሚደረገው ጥረት ከፍተኛ የጦር አዛዦች መሬት ላይ ያለውን እውነታ ለመቀየር ቢንቀሳቀሱም በቅርብ የሚከተሏቸውና ጥበቃ የሚያደርጉላቸው የአካል አጃቢዎቻቸው ሳይቀሩም የፋኖ ኃይልን እየተቀላቀሉ ይገኛሉ ተብሏል። 10 አለቃ ሀብቴም የነበረበትን አገዛዝ በመተውና የህዝቡን ትግል ፍትሐዊነት በመገንዘብ የፋኖን ቤት እየተቀላቀለ ሲሆን ይህም አገዛዙ በሰራዊቱና በቅርብ ጥበቃዎቹ ላይ ያለውን አመኔታ ሙሉ በሙሉ የሚያሳጣና በየደረጃው ያለው የአገዛዙ ሰራዊት አባላትም የወገንን ኃይል እንዲቀላቀሉ መንገድ የሚከፍት ክስተት ነው ተብሏል። ይህ በእንዲህ እንዳለም በራያ ግንባር ከሮቢት ከተማ በቅርብ ርቀት በአሜድና መንጀሎ አካባቢዎች ላይ በተደረገ ተጋድሎ 75 የአገዛዙ ወታደሮች እንደተገደሉ ታውቋል። በአፋብን ምኒልክ እዝ የ102ኛ ኮር አሃዶች ትላንት ሐምሌ 19 2018 ከማለዳው ጀምሮ የ102ኛ በራያ ቆቦ ወረዳ ከሮቢት ከተማ በቅርብ ርቀት አሜድና መንጀሎ አካባቢዎች ላይ በወሰደው እርምጃ የጠላትን ጦር መድመዶም ድል ተቀዳጅቷል የተባለው ጠላት ከወልዲያ ከተማና ሐራ ከተማ መነሻውን በማድረግ የሰሜን ምስራቅ እዝ አዛዡ ጀነራል አሳፋ ቸኮልን ጨምሮ ከፍተኛ ወታደራዊ አመራሮችን ይዞ ወደ ቆቦ ከተማ ለማለፍ በጉዞ ላይ እያለ ነው የ102ኛ ኮር አሃዶች ጥቃቱን የፈጸሙት ተብሏል። በመረጃና ደህንነት ሰንሰለታቸው በኩል መረጃው የደረሳቸው የ102ኛ ኮር አርበኞች ወታደራዊ ገዢ ቦታን በመያዝና በሶስት ግንባር ማለትም በአሚድ በሮቢት 2ና በመጀሎ ውጊያን በመክፈት የጠላትን ጦር መውጫና ማምለጫ እንዳያገኝ በመቆለፍም ከባድ እርምጃ እንደወሰዱበት ታውቋል። በተጨማሪም ጠላት ለእጀባ ከአራዱም ከተማ ወታደራዊ ካምፕ መነሻውን በማድረግ አንድ የአየር መቃወሚያን በመያዝ ከወልዲያና ሐራ ከተማ ወደ ቆቦ የሚመጣውን የአመራር ቡድን ለመቀበል በመጀሎ ቀበሌ በተመሳሳይ ሁኔታ በጉዞ ላይ እያለ የ102ኛ ኮር አሃዶች ወታደራዊ ገዢ ቦታዎችን በመያዝ በወሰዱበት ጥቃትም ተፍረክርኮም ወደ ኋላም ለማፈግፈግ ተገዷል ተብሏል። የጠላት ጦር ከወደ አርበኞቹ የተከፈተበትን ፈጣን ማጥቃት መመከት ባለመቻሉ ተሽመድምዶ ወደ መጣበት ወደ ወልዲያና ሐራ ከተማ ፈርጥቷል ተብሏል። በ102ኛ ኮር የሰራዊት አባላት የተጀመረው የደፈጣ ውጊያ አድማሱን አስፍቶ ወደ መደበኛ አውደ ውጊያ ተቀይሮ ውሏል ተብሏል። በዚሁ ተጋድሎ 58 የጠላት ሰራዊት አባላት ሲገደሉ 17 የሚሆኑት ደግሞ በጽኑ ቆስለው ለሕክምና ወደ ወልዲያና ቆቦ ሆስፒታሎች መወሰዳቸውን ለማወቅ ተችሏል። የ102ኛ ኮር አርበኞች ከላይ የተጠቀሱትን ከተማና ቀበሌዎችን በመቆጣጠር ቀጠናቸውን ሳያስደፍሩ የጠላትን አንገት በማስደፋት አካባቢያቸውን አስከብረዋል ተብሏል። ከባድ ኪሳራንም የተከናነበው የጠላት ጦር በንጹሃን ላይ ያነጣጠረ የከባድ መሳሪያ ድብደባ በመክፈት በአራዶም ቀበሌ 8 አንድ ታዳጊ ልጅን በአሰቃቂ ሁኔታ በመግደልና በርካታ ንጹሃን አርሶ አደሮችን በማቆሰል የሕክምና አገልግሎት እንዳያገኙ ጭምር በመከልከል የተለመደ ኢሰብአዊ ድርጊቱን ፈጽሟል ተብሏል።
ወደ ሌላኛው ዘገባችን አልፋለሁ። ሀገራዊ የምክክር ሂደቱ በብልጽግና የተጠለፈ ነው ተባለም። የአዲስ አበባና የድሬዳዋ እጣም የወደፊት እድልም ስጋት ላይ መውደቁ ተገልጿል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በሀገራዊ የምክክር ኮሚሽን ስም የሚያካሂደው ሂደት ሀገሪቱን ወደ ባሰ ምስቅልቅልና ጥልቅ የፖለቲካ ውጥረት እየከተታት ይገኛል በሚል በስፋት እየተወቀሰ ባለበት በአሁኑ ወቅት በአዲስ አበባና ድሬዳዋ ከተሞች የወደፊት አስተዳደራዊና ሕጋዊ አቋም ዙሪያ በገዢው ፓርቲ አባላት መካከል ከፍተኛ ክፍፍል መከሰቱ ታውቋል። ሂደቱን በቅርበት የሚከታተሉ ወገኖች እንደሚሉትም አሁን እየተካሄደ ያለው የምክክር ሂደት አዲስ አበባንና ድሬዳዋን ለኦሮሚያ ክልል አሳልፎ ለመስጠት እንዲሁም የፌዴራል የስራ ቋንቋን ወደ ኦሮምኛ ለመለወጥ የታለመውን የፖለቲካ ፍላጎት በኮሚሽኑ እውቅና ለማሰጠት የተጠለፈ አካሄድ ነው ሲሉ ገልጸዋል። በአዲስ አበባ ከተማ የነገ አስተዳደራዊ አቋም ዙሪያ በገዢው ፓርቲ አባላት መካከል ሁለት የተከፈለ ሰፊ ልዩነት መፈጠሩ ተሰምቷል። በተለይም ከተማዋ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ የሚደግፉ የፓርቲው አባላት ጎልተው መውጣታቸው የተገለጸ ሲሆን ይህም የከተማዋን ነባር የፌዴራልና የሕዝብ ውክልና የሚቃረንና ሂደቱን ወደ ባሰ ውጥረት የሚከት ነው ተብሏል። በሌላ በኩል በድሬዳዋ ከተማ ጉዳይ በተደረገው ምክክርም ከተማዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን እንደደፋ ተሰምቷል። ለድሬዳዋ ከተማ ሲቲ ስቴት ራስ ገዝ የፌዴራል አካልና ራሷን የቻለች ክልል የሚሉ አማራጮች መቅረባቸው የሚታወስ ሲሆን በጥቃቅንና ንዑስ ቡድኖች ደረጃ በተካሄደው ውይይት የቀረቡ አማራጮች ሌሎች አጀንዳዎችን ማካተት ነበረባቸው የሚል ጥያቄ ማስነሳቱ ታውቋል። ተመካካሪዎች ከተማዋ የኦሮሚያ ክልል አካል ወይንም የሶማሌ ክልል አካል ትሁን የሚሉ አማራጮች መካተት አለባቸው የሚሉ ጥያቄዎችን ያነሱ ቢሆንም ከሰኞ ሐምሌ 13 2018 ጀምሮ በተካሄደው የምክክር ሂደት ድሬዳዋ የፌዴራል አካል ትሁን የሚለው አማራጭ ገዝፎ ታይቷል ተብሏል። የምክክር ኮሚሽኑ የክልል ተወካዮች ጉባኤ አባላት ምርጫን በተመለከተ አስቀድሞ እስከ ሐምሌ 18 2018 ድረስ እንደሚጠናቀቅ ገልጾ የነበረ ቢሆንም ምርጫው ሳይካሄድ መቅረቱ ታውቋል። በጉባኤው ውስጥም ውክልና ልናገኝ ይገባል የሚሉ ጥያቄዎች በስፋት እየቀረቡ ሲሆን ኮሚሽኑ እስካሁን የጉባኤውን የመጨረሻ የአባላት ብዛትና ተያያዥ ውሳኔዎችን ማሳወቅ አልቻለም። ምርጫው ወደ ሐምሌ 20 2018 መዛወሩ ለአወያዮች ቢነገርም ቀኑ ጊዜያዊ መሆኑ ተገልጿል። ኮሚሽኑ ቀደም ሲል የጉባኤው አባላት 211 ይሆናሉ ብሎ የነበረ ቢሆንም በቀረቡት ጥያቄዎች ምክንያት ቁጥሩም ወደ 284 ከፍ ማለቱ ተነግሮ ነበረ። ሆኖም አሁን የአባላቱ ቁጥር ከዚህ በላይ ሊጨምር እንደሚችልና የኮሚሽነሮች ምክር ቤት የመጨረሻ ውሳኔ ላይ አለመድረሱም ሂደቱ አጠቃላይ ግልጽነት የጎደለውና በአስቸጋሪ ምስቅልቅል ውስጥ እንደሚገኝ አመላካች ተደርጎ ተወስዷል። ወደ ዓለም አቀፍ ዘገባዎች አልፋለሁ። ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰሩ የኢራን ዘይት ጫኝ መርከቦችና ወታደራዊ ጥቃት ምስሎችን አጋርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ መድረክ ትሩዝ ሶሻል ላይ የኢራን ዘይት ጫኝ መርከብ በቁጥጥር ስር ሲውልና በኢራን ዋነኛ የዘይት ኤክስፖርት ማዕከል ላይ ወታደራዊ ጥቃት ሲፈጽም የሚያሳዩ በሰው ሰራሽ አስተውሎት ኤአይ የተሰሩ ምስሎችን አጋርተዋል። የመጀመሪያው ምስል ትራምፕ በአሜሪካ ወታደሮች ተከበው በኢራን መርከብ ላይ የአሜሪካን ባንዲራ ሲያስተክሉ የሚያሳይ ሲሆን አሁን የኛ ዘይት ጫኝ መርከብ ነው የሚል ጽሑፍ ተይዟል። ሁለተኛው ምስል ደግሞ በካርግ ላይ የተፈጸመ ጥቃት በሚል ርዕስ የአሜሪካ የጦር ጀቶች የኢራን ዋነኛ የዘይት ማደያ የሆነችውን ካርግ ደሴትን ሲደበድቡና ግዙፍ የእሳት ቃጠሎ ሲነሳ ያሳያል። በተጨማሪም ተጨማሪ ሞተሮች የሉም በሚል ርዕስ የወጣው ሌላኛው ምስል የኢራንን ዘይት ጫኝ መርከብ በከባድ ጭስና እሳት ሲነድ ያሳያል። እነዚህ ምስሎች በሙሉ በሰው ሰራሽ አስተውሎት የተፈጠሩ እንጂ በእውነተኛው ዓለም የተከሰቱ ወታደራዊ እርምጃዎችን የሚያሳዩ አይደሉም። ነገር ግን በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት ትራምፕ ምስሎቹን ማጋራታቸው ትልቅ የጂኦፖ